ለመጀመሪያ ጊዜ ግጥም ያቀረቡት የሶስተኛ ክፍል ተማሪ እያለሁ በጂኦግራፊ ትምህርት ክፍለ ጊዜ ነው። የጂኦግራፊ ትምህርት መምህራችን እትዬ ዱር ፍሬ ሙሉ ክፍለ ጊዜ አስተምራን አታውቅም። ለደቂቃ ያክል ስለ ተራራ፣ ስለ ሸለቆ ስታወራን ከቆየች በኋላ ተራራውን የወጣች ሸለቆውን የወረደች ይመስል ትስለፈለፋለች። ተማሪዎች ለዛሬ አዘጋጀሁት ይህን ይመስላል። በተረፈው ጊዜ ደስ ያላችሁን ጨዋታ ተጫወቱ ትለንና በቦርሳ ውስጥ ይዘን የመጣችውን እንዝርትና ደመና የሚያክል ፈትል አውጥታ ትላለች። በጊዜው በጣም የምንወዱ ጨዋታ የሙሽራ ጨዋታ ነበር። ከሴት ተማሪዎች መካከል በጣም ቆንጆ ተመርጣ ሙሽሪት ሆናለች። ከወንድ ተማሪዎች መካከል መልከ መልካሙ ዘለግ ያለው ተመርቶ ሙሽራ ይሆናል። ሌሎች እንደየ ሁኔታው ሚዜም ሰርገኛም ቄስም እየሆን ይሰራል። እኔ ብዙዎቻችሁ ልትገምቱት እንደምትችሉት ሙሽራውን ተመርጫለሁ። እንዲሁ ለሞራሉ ያክል ሚዜ እናድርገው እንኳን ብለው ያውቁ። ይህ ነገር ሲደጋገም ሆነ ባሰኝ። ብሶቱ ሳልፈልገው ወደ ግጥም ተቀየረ እና አንድ ቀን በተማሪዎችና በመምህሯ መካከል ሆኜ የሚከተለውን ግጥም አቀረብኩ። እንጦጦ ላይ ሆኖ ይታያል ተከዜ፣ ሙሽራ እንኳን ባልሆን አንሳለሁ ለሚዜ። የእኔ ስህተት ነው ወይ ይህን ፊት መያዜ? መምህሯ በጣም ተደንቃ እንዝርቷን ወዲያ ጥላ ስታበቃ ችባረገችን። የመምህሯን ጭብጨባ ተከትለው ተማሪዎች ለአራት ፓርላማ የሚበቃ ጭብጨባ ተቦችም። ጭብጨባዋን ተቀብዬ ወደ ወንበሬ ራመድ ስል እትዬ ዱር ፍሬ ቆይ እንጦጦ ላይ ሆኖ ይታያል ተከዜ ስትል ሰማሁ ልበል? አዎ። አዬ ዝም ብዬ እኮ ነው የምለፋ። ተመልከት፣ ኩርኩማ እስካሁን ድረስ ግብግቢቴ ላይ ምልክት ሆኖ አለ እስካ